ሰላም ጤና ይስጥልን። የተከበራችሁ ወደ የጊዜ ሬዲዮ አድማጭ ተመልካቾቻችን እነሆ የሐምሌ 1 የእኩለ ቀን መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። የአዲስ አበባ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ ከ105 ሰራተኞችና ደንበኞችን በዲሲፕሊን በሕግ ተጠያቂ ማድረጉን አስታወቀም። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት በዲጂታል ቴክኖሎጂ መሻሻል የታየበት አፈጻጸም መመዝገቡን ገልጿል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ የ2018 በጀት ዓመት አፈጻጸም ሪፖርትን በተመለከተ እንደገለጹት በበጀት ዓመቱ የከተማዋን ነዋሪዎች በዲጂታል ቴክኖሎጂ የተደገፈ ፈጣን አገልግሎት በመስጠት የተሻለ አፈጻጸም ማስመዝገብም ችሏል ብለዋል። ነዋሪዎች ባሉበት ሆነው በሞባይል መተግበሪያ አማካኝነት የልደት ካርድ፣ የነዋሪነት መታወቂያና ያላገባ የምስክር ወረቀት ማግኘት የሚችሉበት አሰራርን በመዘርጋት በርካታ ተገልጋዮች ተጠቃሚ ሆነዋል። በሌላ በኩል በ154 የጤና ተቋማት ላይ ወቅታዊ የልደት ምዝገባ፣ በ12 የፌዴራል መጀመሪያ ደረጃ ፍርድ ቤቶች የፍቺና ጉድፍቻ ምዝገባ እየተከናወነ በመሆኑ በሪፖርቱም አመላክቷል። ኤጀንሲው በብልሹ አሰራርና በሌብነት ተግባር ላይ ጠንካራ እርምጃ መውሰዱን ገልጿል። በዚህም በ13 አመራር 78 ፈጻሚና 14 ባለጉዳይ በድምሩ 105 ሰዎችን በዲሲፕሊንና በሕግ ተጠያቂ ማድረጉን ያስታወቀው ይህም ካለፈው በጀት ዓመት ጋር ሲነጻጸር ቅናሽ ያሳየ ሲሆን ተቋሙ ለሕግ የበላይነትና ተጠያቂነት የሰጠውን ትኩረት ያሳያልም ተብሏል። በቀጣይም በተደራሽነትና ባለሙያዎች ስነ ምግባር ዙሪያ የሚታዩ ክፍተቶችን በመቅረፍ ተጠያቂነትን የሰፈነበትና ግልጸኝነት ያለው አገልጋይነትን በተግባር ማረጋገጥ ይኖርብናል በማለት አቶ ዮሴፍ መልእክታቸውን አስተላልፈዋል። በሌላ መረጃ የ2019 በጀት 2.34 ትሪሊዮን ብር ሆኖ ጸደቀ። ሰኔ 30 2018 የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር ሆኖ ጸድቋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በትላንትናው ዕለት አካሂዷል። የፕላን በጀትና ፋይናንስ ጉዳዮችን ቋሚ ኮሚቴ በምክር ቤቱ መደበኛ ስብሰባ ላይ የ2019 በጀት ዓመት የፌዴራል መንግስት በጀት ሪፖርትን ውሳኔ ሐሳብ አቅርቧል። በዚህ መሰረት 2.34 ትሪሊዮን ብር ሆኖ የቀረበውን የፌዴራል መንግስት የ2019 በጀት ምክር ቤቱ በአብላጫ ድምፅ አጽድቋል። የጸደቀው ጠቅላላ በጀት ከ2018 በጀት ዓመት ጋር ሲነጻጸር የ411.6 ቢሊዮን ብር ወይም 21.3 በመቶ እድገት እንዳለውም ተመላክቷል የተባለ በሌላ በኩል ደግሞ የትምህርት የሀገር ብልጽግና መሰረት ነው። ይሁንና ባለፉት 10 ዓመታት በኢትዮጵያ የትምህርት ዘርፍ ስብራቶች ገጥመውት እንደነበሩም ይነገራል። ነገር ግን ያንን የተሻሻለ ለውጦች እየታዩ መሆኑ ተገልጿል። ባለፉት ዓመታት የትምህርት ጥራትን ለማረጋገጥና ዘርፉን ከፖለቲካና ብልሹ አሰራር ለመውጣት በመጠነ ሰፊ የሪፎርም ስራዎች እየተከናወኑ ይገኛል ነው የተባለው። በተለይ እንደ ሀገር አዲስ የትምህርት ፍኖተ ካርታ ተቀርጾ እየተገበረም ይገኛል። የትምህርት ቤቶችን ደረጃ በማሻሻል ረገድም በርካታ ተግባራት ሲሰሩ ቆይተዋል። ዶክተር ጠቅላይ ሚኒስትር አብይ አህመድ ዘርፉን ውጤታማ ለማድረግ በአነሳሽነት ወደ ሪፎርም የለውጥ ጉዞ እንዲገባ አድርገዋል። በዚህም ትምህርት ከሽፋን ወደ ጥራት ለማሸጋገር የትምህርት ፍኖተ ካርታ ተዘጋጅቶ ተግባራዊ እየተደረገም ነው ተብሏል። በዘርፉ ባለፉት የለውጥ ዓመታት ትምህርት ስርዓቱን መሰረት ከመቅረጽ ጀምሮ ጥራትን እስከ ማረጋገጥ የሚደረጉ ጥረቶች እጅግ አበረታች መሆናቸውን ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ አስገንዝበዋል። በዘርፉ የታዩ ቁልፍ ስኬቶች ባለፉት ዓመታት ከ35,000 በላይ የመዋዕለ ሕጻናት ትምህርት ቤቶችን በመገንባት ትምህርት መሰረት ጥሏል። በሺዎች የሚቆጠሩ ትምህርት ቤቶችም ተገንብቷል ነው የተባለው። የኩረጃ ባህልን በማስቀረት ተማሪዎች በራሳቸው ጥረት የሚመዘኑበትና ቴክኖሎጂ ቀርቦ ተዘርግቶን ብቁ ትውልድ ለማፍራት ተግባራት እየተከናወነ እንደሚገኝም ነው አክሎ የተገለጸው። እንደ ሀገር በችግር የተጎዱ ትምህርት ቤቶችን መልሶ በማደስ የትምህርት አገልግሎት ሳይተጓጎል እንዲቀጥልም ተደርጓል። በትምህርት አሰጣጥ ሂደቱ ቴክኖሎጂን በማቀናጀት ተማሪዎች ብቁና የነገዋን ኢትዮጵያ ተረካቢ ለማድረግ እየተሰራም ነው ሲሉ ጠቅላይ ሚኒስትሩ ገልጸዋል። የዛሬ ታዳጊዎች ነገ ሀገር የሚገነቡት ናቸው ያሉት ጠቅላይ ሚኒስትሩ ለዚህም ከመሰረቱ ልጆች ላይ በትኩረት እየተሰራ መሆኑም ለምክር ቤት አባላት ተገልጾላቸዋል።
ታዳጊ ልጆች በእውቀትና በክህሎት ከመቅረጽ ባለፈ የሀገር ፍቅርና ትጋትን የተላበሱ ብቁ ዜጎችን ማነጽ ያስፈልጋልም ነው ያሉት። ይህ ትውልድ አንድ ሀገርን የሚያሸጋግር ተግባር አለው ሲሉም ገልጸውታል። የመንግስት ሪፎርም ስራዎች በትምህርት ዘርፉ የነበሩ ስብራቶችን መጠገን ተስፋ ሰጪ ውጤቶችን እያሳዩ እንደሚገኙም ገልጸዋል። ነገ በዓለም አደባባይ ተርታ የምትሰለፍ ሀገር ለመገንባት ዛሬ መስራት ሀገራዊ ግዴታ እንደሆነም ተናግረዋል። ትምህርት የእድገት መነሻ ነውና የተሻለች ኢትዮጵያንም በጋራ መገንባት ያስፈልጋልም ሲሉ ነው የገለጹት። በኮሪደር መሰረተ ልማት የተዘረጋ የኤሌክትሪክ ኬብል ስርቆት የፈጸሙ ተጠርጣሪዎች በቁጥጥር ስር ዋሉ። ቢኒያም ማቴዎስ፣ አለባቸው ሁሴን፣ ጀማል ነሊሞ የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 14 ቀን 2018 ዓ.ም ከሌሊቱ 7 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 9 እንዶዴ ሳውዲ አረቢያ ኤምባሲ አካባቢ ነው። ግለሰቦቹ የሰሌዳ ቁጥር ኮድ 269621 አዲስ አበባ ቶዮታ ካሬታ ተሽከርካሪ በመጠቀም ለኮሪደር ልማቱ የተዘረጋን መንገድ መብራት አገልግሎት እየሰጠ የሚገኝን መስመር በመቁረጥ ሳለ ወንጀሉን ሲጠቀሙ የነበረው ብረት መቁረጫ በመጋዝና ተሽከርካሪ ጋር በወቅቱ በስራ ላይ በነበሩ ወንጀል መካከል አባላት በቁጥጥር ስር ውለዋል። ፖሊስ ተጠርጣሪዎችን በቁጥጥር ስር ካዋለ በኋላ ባደረገው ምርመራ የማስፋት ተግባርም ጨለማን ተገን በማድረግ በክፍለ ከተማው ወረዳ 8 ሲኤምሲ ፍየል ቤትና ኢቅራ መስጊድ አካባቢ የሰሌዳ ቁጥር 226264 አካባቢ ዲኤስኪስ ተሽከርካሪ በመጠቀም የወንጀል ድርጊቱን ሲፈጽሙ እንደነበረ ገለጻው ተሽከርካሪውን ከደበቁበት መርተው አሳይቷል። ፖሊስ ባደረገው ጠንካራ የምርመራ ተግባር ወንጀል ፈጻሚዎቹ ሌሎች ወንጀለኞችን መፈጸማቸውን በማስረዳት እንዲሁም በማረጋገጥ በአቃቤ ሕግ በኩል ክስ እንዲመሰረትባቸው በማድረግ ጉዳያቸው በፍርድ ቤት እየታየ እንደሚገኝም የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። በመዲናዋ እየተሰሩ ያሉ የኮሪደር መሰረተ ልማቶች ላይ የሚፈጸም ስርቆት በሀገር ሀብት ላይ የሚያደርሰውን ጉዳት ከፍተኛ በመሆኑ ፖሊስ በ24/7 በቁርጠኝነት ለወንጀል መከላከል ስራ ትኩረት ሰጥቶ እየሰራ የሚገኝ ሲሆን ህብረተሰቡም በአካባቢው የተሰሩ መሰረተ ልማቶችን እንዲሁም እንደ ግል ንብረቱ በመከታተል አጠራጣሪ ነገር ሲመለከት በአካባቢው ለሚገኝ የጸጥታ ኃይል ጥቆማ መስጠት እንደሚገባው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። መረጃው የአዲስ አበባ ፖሊስ ነው። አሁን ደግሞ ወደ መጨረሻ ወዳደረግነው የውጭ ምንጭ መረጃ እናልፋለን። የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድ ነዳጅ ጫኝ መርከቦች ላይ ድሮን የጥቃት ፈጽማለች በማለት እንደ በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽሟል። የመካከለኛው ምስራቅ ውጥረት ዳግም በእጅጉ አገርሽቷል። ኢራን ዋሽንግተን ኦማን አቅራቢያ አዳዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነና ይህም የተደረሰውን መግባቢያ ስምምነት የሚጥስ እንደሆነ ተገልጿል። ይህ የተባለ ባለበት ሰዓትና ኢራን መርከቦች በዛ እንዳያልፉ ባስጠነቀቀችበት ጊዜ ነው ኦማን አቅራቢያ ላይ 3 መርከቦች የተመቱት። አሜሪካም ለተፈጸሙ ጥቃት ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባሉ የኢራን መደብ ቦታዎችን ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካው ግምጃ ቤት ለኢራን ተሰጥቶት የነበረውን ጊዜያዊ የነዳጅ ማዕቀብ ማቅለያ በይፋ የሰረዘ ሲሆን ይህም ቴህራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያግደዋል የተባለው። ኢራን የአሜሪካ የተደረሰውን ስምምነት ጥሳለች በሚል ክስ ያቀረበች ሲሆን አሁን ላይ የተፈጠረው ሁኔታ ዓለም አቀፍ የነዳጅ ዋጋ እንዲጨምርም አድርጓል። የተከበራችሁ አድማጮቻችን ለእኩለ ቀን የያዝናቸው መረጃዎችን ይመስላሉ። በማታ መረጃ እስከምንገናኝ ቸር ቆዩ።